ኢነ ሩሐ ኢዛ ቁቢደ ተቢዐሁ ልበሰር ሩህ በሚወጣ ጊዜ ነፍስ በምትወጣ ጊዜ ከሰውነት አይን ይከተላታል ብለው ተናገሩ። ለዚያ ነው ሰው ፍትት ብሎ ቢቀረው። ከዚያ በኋላ ይሄ መልአክ ካወጣ በኋላ መለኩል መውት ለማን አስረክቦ ይሰጣል? ለነዚያ ለሁለቱ መላእክቶች። እነዚያ ሁለቱ መላእክቶች የአይናችን ርቀት ስር ሂደው ቁጭ ብለው ከፈን ይዘው ነፍስን ለመቀበል ከመለኩል መውት እየጠበቁ ነው። የዛኔ የሰው ልጅ መልአክን ያያል። የዛኔ የሰው ልጅ መልአክን ያያል። ፈከሸፍና ዐንከ ጊጣአከ ፈበሰሩከ ልየውመ ሐዲድ ያለ አምላካችን አላህ። ፈከሸፍና ዐንከ ጊጣአከ እስከ ዛሬ አንተን ሲጋርድህ ሲሸፍንህ የነበረውን ግርዶሽ ገለጥኩልህ ይላል። መልአክንና ጅኖችን ሰይጣን አናይም አይደል? የዛኔ ግን ያንን የተጋረደው አይናችንን ያነሰዋል አላህ ሱብሓነሁ ወተዓላ። መላእክቶች ከፊታችን ቆመው እናያቸዋለን። ከዚያ በኋላ እነዚያ መላእክቶች ነፍሱን ይቀበሉትና ወደ ሰማይ ይወስዷታል። ወደ ሰማይ ከወሰዷት በኋላ አንደኛው ሰማይ ላይ ሲደርሱ ይኮረኩራሉ። ማን ነው ይባላል። እኛ መላእክቶች ነን ነፍስ ይዘን ነው ይላሉ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ክፈቱላቸው ይላል። የሰማይ በር ሁሉ እየተከፈተለት የአማኝ ነፍስ እስከ ሰባቱ ሰማይ ድረስ ይሄዳል። ሐታ ተንተሂ ኢለ ሰማእ አለቲ ፊሃ አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች የሙስሊም ነፍስ አሉ። በዚሁ አጋጣሚ አላህ እስካለበት ሰማይ ሲሉ ጊዜ አላህ ሱብሓነሁ ወተዓላ ከሰባቱ ሰማይ በላይ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ከዚያ በኋላ ይቺ ነፍስ እስከ ሰባቱ ሰማይ ትሄዳለች። የአማኝ ነፍስ የሰባቱን ሰማይ መላእክቶች የሰማይን ዓለም ሁሉ ታያለች። ያ ነው። ከዚያ በኋላ ወደ ምድር መልሷትና የቀብርን ጥያቄ ስትጠይቅ በስጋ ውስጥ መልሷት ብሎ አላህ ሱብሓነሁ ወተዓላ ያዛል። ከዚያ ልክ ቤተሰቦቻችን ከቀበሩም በኋላ ያቺ ነፍስ ትመጣለች፣ በሰውነት ውስጥ ትገባለች። ከዚያ በኋላ የቀብር ጥያቄን መላእክቶች መጥተው ይጠይቁታል። ነኪር እና ሙንከር የተባሉ ሁለት መላእክቶች ይመጣሉ። ይህን ሰውዬ ይጠይቁታል። ثم يأتيانه يعني ملكان فيقيمانه فيقعدانه فيسألانه ثلاثة أسئلة ከዚያም ይመጡና ሁለት መላእክቶች ያስነሱታል፣ ያስቀምጡታል። ነፍሱ በስጋ ውስጥ ትገባና فيسألانه ثلاثة أسئلة ሶስት ጥያቄዎችን ይጠይቁታል። ይህ አማኛውን ከሃዲም ሁሉ የሚጠየቀው ጥያቄ ነው። የመጀመሪያው ጥያቄ ምንድነው? መረቡክ ጌታህ ማን ነው ተብሎ ይጠየቃል። ሁለተኛው ጥያቄ ወማ ዲኑክ ሃይማኖትህ ምንድን ነው? ሶስተኛው ወማ ነቢዩክ ወይም ወማ ሀዘ ረጁል ለዚ ቡዒሰ ፊኩም ማን ነው ነቢይህ ተብሎ ይጠየቃል። በየሁሉም ዘመን የተላከለትን ነቢይ እየመሰከረ ይመልሳል። ሁሉም የተከበረ ሰው ማለት ነው። የመጀመሪያው ጥያቄ መረቡክ ጌታህ ማን ነው ሲባል አማኝ ከሆነ ሰውየው ረቢ አላህ ይላል በሙሉ ጽናት። ጌታዬ አላህ ነው ይላል። ወማ ዲኑክ ሃይማኖትህ ምንድን ነው ይባላል። ዲን የልእስላም ሃይማኖት እስልምና ነው ይላል። ወማ ነቢዩክ ነቢይህ ማን ነው ይባላል። በዚህ ዘመን የሞተ ሰው ከሆነ ነቢይ ሙሐመድ ናቸው ይላል ሰለላሁ ዐለይሂ ወሰለም። በዒሳ ዘመን ከሆነ ዒሳ ነው ይላል። በሙሳ ዘመን ከሆነ ሙሳ ነው ይላል። ይህን ሶስት ጥያቄ ከጠየቁት በኋላ መልአኩ ምን ይለዋል? ከይፈ ዐረፍተ ዛሊክ ይለዋል። ያን እንዴት ልታውቅ ቻልክ ይለዋል። ሰውየው ምን ይላል? ቀረእቱ ኪታበላህ ፈአመንቱ ቢሂ ወሰደቅቱ ቢሂ ይላል። ቀረእቱ ኪታበላህ የአላህን መጽሐፍ አንብቤ ፈአመንቱ ቢሂ በእርሱም አመኜ ወሰደቅቱ ቢሂ በእርሱም እውን ብዬ ነው እያለ ይናገራል። ተባቻል። ከዚያ አላህ ሱብሓነሁ ወተዓላ ምን ይላል? ሰደቀ ዐብዲ ይላል። እነሆ ባሪያዬ ትክክለኛ መልስ መልሰዋል ብሎ ይናገራል። ወፍርሹ ለሁ ፍራሸን ሚነል ጀና ወአልቢሱሁ ሊባሰን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ብሎ ይናገራል። ወወሲዑ ለሁ ቀብረህ ፈዩወሰዕ ለሁ ቀብሩሁ ማ መደል በሰር። ከዚያም አላህ ምን ይላል? እነሆ ባሪያዬ ትክክለኛውን መልስ መልሰዋል ይላል። የጀነትን ምንጣፍ ጨፊ አንጥፉለት ይላል። የጀነትንም ልብስ አልብሱት፣ የጀነትንም በር ክፈቱለትና ከቀብር በኋላ የሚገባበትን የጀነትን ዓለም እያየ ይኑር ይባላል። ቀብሩንም አስፉለት ይላል አላህ ሱብሓነሁ ወተዓላ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፈዩወሰዕ ለሁ ቀብሩሁ ማ መደል በሰር አሉ። ቀብሩም ይሰፋለታል የአይኑ ርቀት ድረስ ያክል አሉ። አስቡት፣ ያቺ ትንሽዬ ቀብር ቦታ የአይኑ ርቀት ያክል በጣም ኃይለኛ ሰፊ ዓለም ትሆናለች ለሰውየው። ከዚያ በኋላ የጀነትን በር ይከፍቱለታል። የጀነትን በር ከመክፈታቸው በፊት ግን የጀሃነምን በር ከፍታ ያሳዩታል። ፈየፍተሑነ ለሁ ባበን ኢለ ናር ወደ ጀሃነም ያንን የጀሃነምን በር ከፍታ ያሳዩታል። ወዲያው እንዳየ ምን ይላል? ማን ነው እነሱ ምን ይሉታል?
ለው ከፈርተ ቢላሂ ለካነ ሃዛ መካኑክ ይሉታል። አላህን ክደህ በነበር በምድር ላይ ዛሬ አንተ ቦታ ይሄ ነበር የሚሆነው ይሉታል። ወላኪነከ አመንተ ቢላሂ ወሰደቅተ ቢሂ ፈካነ ሃዛ መካኑክ ይሉታል። ነገር ግን አንተ በአላህ አምነሃል፣ አላህን እውን ብልሃልና በአላህ ስላመንክ የአንተ ቀጣዩ ዓለም መግቢያ ይሄ ነው ገነት ብለው ወደ ገነት አዝሮ ያሳዩታል። ወዲያው ገነትን እንዳየ ይሄ አማኝ ምን ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈየቁል ያ ረቢ አቂም ሰዓ፣ ጌታዬ ሆይ ቶሎ ትንሣኤን አቁም ይላል። ቶሎ ለመግባት ይፈልጋል። ገብቷችኋል? ይሄ የአማኝ ሰው ሁኔታ ነው። አላህ ሱብሓነሁ ወተዓላ የካደ ሰውስ አሟሟቱ እንዴት ነው ወደሚለን እንምጣ። አላህን የካደ ሰው በምድር ላይ አሁንም እንዲሁ እነዚህ ሁለት መላእክት ሶስት መላእክቶች ይመጣሉ። አንደኛ መለኩል መውት አለ። ሁለተኛ ነፍሱን ይዘው ወደ ሰማይ የሚሄዱ ሁለት መላእክቶች ይመጣሉ። በሚመጡ ጊዜ አሁን እጅግ በጣም በሚያስፈራራና በሚያስደነግጥ ሁኔታ ነው የሚመጡት። ይመጣሉ እነዚህ መላእክቶች። መለኩል መውት ይመጣል፣ ከራሱ ስር ይቀመጣል። ከዚያ በኋላ እነዚያ ሁለት መላእክቶች የአይኑ ርቀት ስር ይቀመጣሉ። ወዲያው እንደመጡ እነዚህ መላእክቶች መምታት ነው የሚጀምሩት። ያ ጀማዓ እሱ ወለው ተራ ኢዝ የተወፈ አለዚነ ከፈሩ ልመላኢካ የድሪቡነ ውጁሀሁም ወአድባረሁም አለ። ሙሐመድ ሆይ እነዚያ የካዱትን ሰዎች መላእክቶች በሚገድሏቸው ጊዜ ብታይ ኖሮ እንዴት ፊታቸውንና ጀርባቸውን እንደሚደበድቧቸው እንደሚመቷቸው አለ። የድሪቡነ ውጁሀሁም ወአድባረሁም ፊታቸውንና ጀርባቸውን ይደበድቧቸዋል። ገና እንደመጡ እነዚህ መላእክቶች መቀጥቀጥ ይጀምራሉ። ይህን ሰው ያናግሩታል። ምን ይሉታል? አኽሪጁ አንፉሰኩም፣ ነፍስህን በራስህ ጊዜ ራስህ አውጣ ይሉታል። ከዚያም የሚናገሩት ቃል አለ። አልየውመ ቱጅዘውነ ዐዛበል ሁን፣ ዛሬ አድካሚ የሆነውን ቅጣት ትቀጣለህ ይሉታል። ቢማ ኩንቱም ተቁሉነ ዐለላሂ ገይረል ሐቅ፣ በአላህ ላይ እውነት ያልሆነን ነገር ስትቀጥፍ በነበርክበት ምክንያት ይባላል። ማንኛውም ከሃዲ ሰው በአላህ ላይ ውሸትን ዋሽቷል። አላህን አምላክ አይደለም ብሎ ሌላ አካሎችን አማልክት አድርጎ ይዟል አይደለ? ፈሃዛ ከዘበ ወፍተረ ዐለላህ። በዚያ ላይ በአምላክ ላይ የቀጠፈው በርካታ ቅጥፈቶች አሉ። አምላክ ልጅ አለው፣ አምላክ ሞቷል፣ አምላክ ተሰቅሏል። ይሄ ሁሉ እምነቶች ዋጋ ያስከፍላሉ፣ ቀላል አይደሉም። በአምላክ ላይ ስትቀጥፍ በነበርክበት ምክንያት ዛሬ ቅጣትህን ታገኛለህ፣ አድካሚ ቅጣት እያሉ መላእክቶች ገና ነፍስን ሊያወጡ ሲጀምሩ የዛኔ ይጀምሩታል ቅጣት። ወኩንቱም ዐን አያቲሂ ተስተክቢሩን ይሉታል። የእርሱን አናቅጾች ደግሞ በነቢያት በኩል የላካቸውን ከመከተል ከማመንም በምትኮራበት ምክንያት ዛሬ ትቀጣለህ ይሉታል። አንደኛ በክህደታቸው፣ ሁለተኛ የመጣውን እውነት ባለመቀበላቸው። ይሄ ነው በቃ። ከዚያ በኋላ ጥያቄ ይጠይቃቸዋል። ሐታ ኢዛ ጃአ አሐደሁሙል መውት አለ አምላካችን አላህ። ከነዚህ ከካህዲያኖች መካከል አንዳቸውም ሞት በሚመጣባቸው ጊዜ አለ ቃለ ረቢ እርጅዑን፣ እባካችሁ መልሱኝ ጌቶች እያለ ይለምናል። መልሱኝ አንዴ እባካችሁ ብሎ ይጠይቃል። ለምን? ለዓሊ አዕመሉ ሷሊሐን ፊማ ተረክት፣ እስከ ዛሬ የተውኩትን ችላ ያልኩትን መልካም ስራ እሰራ ዘንድ እባካችሁ አንዴ የመመለስ እድል ስጡኝ ይላል። የዛኔ ገና ነፍሱን ሊያወጡት ሲሉ መለኩል መውት። ይሄ ግን ለእኛ አይታየም፣ ለእኛ አይታወቀም። ማጠገቡ ሰዎች ሊያለቅሱ ይችላሉ፣ ቤተሰብ ተሰባስበው። ግን ይሄ ከመላእክት ጋር ያለ ታሪክ ነው። ሞታቸዋል አይደለ? መላእክቶችን አጠገቡ ያሉ ሰዎች ላይ አይችልም። ለእርሱ ብቻ የሚታየው ዓለም ነው። ያ አንድ የመመለስ እድል ስጡኝ ብሎ ይጠይቃል። ከላል አምላካችን አላህ። ነገር ግን የሚጠይቀው ነገር አይሆንለትም በፍጹም አለ። ኢነሃ ከሊመቱን ሁወ ቃኢሉሃ፣ ይቺ እርሱ ዝም ብሎ ተናግሯት የምትቀር ከንቱ ንግግር ሆና ትቀራለች። መልስ አይሰጠውም ለዚህ ጥያቄው ነው። ወደኋላ ዳግም መመለስ የለም አንድ ሰከራተል መውት ከመጣ በኋላ። ወሚን ወራኢሂም በርዘኹን ኢላ የውም ዩብዓሱን አለ። ይልቁንስ ከበስተጀርባቸው ገና ከሞት በኋላ እስከሚቀሰቀሱበት ቀን እስከ ትንሣኤ ቀን ድረስ የቀብር ህይወት ገና ይጠብቃቸዋል። በርዘኽ እያለ ተናገረ። ከዚያ በኋላ መለኩል መውት ሩሑን እንድትወጣ ያዛታል። ምን ይላታል? አየቱሃ ሩሑል ኸቢሳ፣ አንቺ ቆሻሻ የሆንሽ ነፍስ ሆይ ይላታል። ወኽሩጂ ኢላ ሰኸጢን ሚነላሂ ወዒቃቢህ፣ ወደ አላህ ቁጣና ወደ አላህ ቅጣት ውጪ ብሎ ያዛታል። ነፍሱ ትወጣለች። የዛኔ ከወጣች በኋላ እነዚያ ሁለት መላእክቶች ይዘዋት ይሄዳሉ፣ ወደ ሰማይ ይዘዋት ይሄዳሉ። የሰማይ በር ሲቆረቆር ጊዜ አላህ ስብሓነሁ ወተዓላ ምን ይላል? እኔን የካደች ነፍስ በፍጹም ሰማይ እንድትገባ አልፈቅድም፣ ወደ ምድር እዚያው መልሷትና የቀብር ጥያቄ ትጠይቅ፣ እዚያው ቅጣቷን ታገኝ ብሎ ያዛል። አላህ ቁርአን ፈቅረው ኢንሽእቱም አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ከፈለጋቸውም ይህን የቁርአን አንቀጽ ቅሩ አሉ። ምን የሚለውን ሱረቱል አዕራፍ ላይ ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማ አምላካችን አላህ።
ምን አለ? ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ አለ። እነዚያ የእኔን አናቅጾች ያስተባበሉ ወስተክበሩ ዐንሃ እርሷንም ከመከተል የኮሩ ሰዎች ላ ቱፈተሑ ለሁም አብዋቡ ሰማዕ ለእነርሱ የሰማያት በሮች አይከፈቱላቸውም ማለት ወላ የድኹሉነ አልጀና ሐታ የልጀል ጀመሉ ፊ ሰሚል ኺያጥ ግመል በመርፌ ቀዳዳ እስካልገባ ድረስም እነርሱ ጀነት ሊገቡ አይችሉም ማለት። እያቸው የዚህን ያክል ጠባብ ነው የጀነት መግባት እድላቸው። ግመል በመርፌ ቀዳዳ ሊያልፍ ይችላል። አላህን የካደ ሰው ጀነት ይገባል ብሎ ማሰብ ልክ እንደዚያ ነው። ወከዛሊከ ነጅዚል ሙጅሪሚን አለ። አማጺዎችን ከሃዲዎችን ልክ እንዲሁ መነዳቸዋለሁ። ለሁም ሚን ጀሃነመ ሚሃድ ለእነርሱ ከጀሃነም እሳት የሆነ ምንጣፍ አለላቸው አለ። ወሚን ፈውቅሂም ገዋሽ ከበላያቸው ከእሳት የሚሸፍናቸው ነገርም አለ እያለ ይናገራል። ወከዛሊከ ነጅዚ ዛሊሚን ነፍሳቸውን በክህደት የበደሉ ሰዎችን በደለኞችን ልክ በዚህ መልኩ መነዳቸዋለሁ። ከዚያ በኋላ ነፍሱ ትመለሳለች። ከዚያ በስጋ ውስጥ እንድትገባ ትደረጋለች ቀብር ውስጥ። ፈየእትያሁ መለካን አሉ ነቢ ስ ላ ስለም። ከዚያ ሁለት መላእክቶች እነዚያ ነኪርና ሙንከር ይመጣሉ። እጅግ በጣም በሚያደገኛ በሆነ አስፈሪ በሆነ ገጽታ ይዘው ይመጣሉ እነዚህ መላእክቶች። ፈዩቂማኒሂ ፈዩቅዒዳኒሂ ፈየስአላኒሂ ሰላሰተ አስኢላ ፈየቁሉነ ለሁ መን ረቡከ ወማ ዲኑከ ወማ ነቢዩከ ወፊ ሪዋየትን ኡኽራ ወማ ሃዛ ረጁሉ አለዚ ቡዒሰ ፊኩም ፈየቁል ሃሃሃ ላ አድሪ ፈየድሪቡነሁ ቢመጥረቅን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያም በኋላ ሁለት መላእክቶች ይመጣሉ፣ ያስነሱታል፣ ያስቀምጡታል፣ የቀብር ጥያቄ ይጠይቁታል። መን ረቡክ ጌታ ማን ነው ይሉታል። አላህ ነው ብሎ እንዳይመልስ አላህን ክዷል። ይሄ ሰውዬ ሲያመልከው የነበረውን አምላክ ስም እንዳይጠራ አምላክ እንዳልሆኑ ተረድቷል። መቼ ነው የተረዳው? እነዚያ መላእክቶች በመጡበት ጊዜ አውቋል። በቃ ስህተት ላይ እንደነበረ መልሱኝ አንዴ ላስተካክል እያለ የሚጠይቀውም ለዚያ ነው። ስለዚህ መልሱ ምን ሊሆን ይችላል? ልክ አንድ ሰው የሚመልሰው መልስ ሲያደናግረው ጊዜ አይታቸዋል። ትምህርት ቤት ሲጠየቅ ብሎ ሳይመልስ ይቀራል። ፈየቁል ሃሃሃ ላ አድሪ ይልና በቃ አላውቅም ብሎ ይመልሳል። ወማ ዲኑክ ብለው ይጠይቁታል። ሁለተኛው ጥያቄ ሃይማኖትህ ምንድን ነው ይሉታል። እስልምና ነው እንዳይል እስልምናን አይከተልም ነበር። የነበረበትን እምነት እንዳይጠራ የነበረበት እምነት ስህተት እንደሆነ ተረድቷል። አሁንም ሃሃሃ ላ አድሪ ይላል አሉ ነቢ ስ ላ ስለም። አላውቅም ብሎ ይመልሳል። ወማ ነቢዩክ ነቢይህ ማን ነው ተብሎ ይጠይቃል። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው እንዳይል እርሳቸውን ነቢይነታቸውን አልቀበልም ብሎ ክዷል። አያችሁ። አሁንም ላ አድሪ ይላል፣ አላውቅም ይላል። ከዚያ እነዚህ መላእክቶች ፈየድሪቡነሁ ቢመጥረቅን አሉ ሰለላሁ ዐለይሂ ወሰለም በመዶሻ እዚህ ደንደሱ ላይ ይመቱታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ። የምድር ተራራ አንዴ ቢመታ በዛ በመላእክቶች ኃይል ተራራውን ባፈራረሰው ነበር ብለው ተናገሩ። በዚያ ኃይላቸው አንዴ እዚህ ይሉታል። የጀማዓ ፈየድሪቡነሁ ቢመጥረቅ ይመቱታል። የምድር ተራራ በዛ ቢመታ ባፈረሰው ነበር፣ አመድ ያደርገው ነበር አሉ። በዛ ኃይል ይመታል ይሄ ሰው። ከዚያ አላህ ሱብሓነሁ ወተዓላ ምን ይላል? ከዘበ ዓብዲ ይላል። ፈዩናዲ ሙናዲ ሚነ ሰማእ ፈየቁል ከዘበ ዓብዲ ወፍረሹ ለሁ ፍራሸን ሚነ ናር ወአልቢሱሁ ሊባሰን ሚነ ናር ወደይቁ ዐለይሂ ቀብረሁ ፈዩደየቁ ዐለይሂ ቀብሩሁ ሐታ ተኽተሊፈ አድላዑሁ ثመ ዩፍተሑ ለሁ ባበን ኢለ ናር። ከዚያ አላህ ስብሐነሁ ወተዓላ ይናገራል። ምን ይላል? ከዘበ ዓብዲ ይላል። እነሆ ባሪያዬ ዋሸ ወይንም ትክክለኛውን መልስ አልመለሰም። ወፍሩሽ ለሁ ፍራሸን ሚነ ናር ከእሳት የሆነን የገሃነምን ምንጣፍ አንጥፉለት ይላል። ወአልቢሱሁ ሊባሰን ሚነ ናር ከእሳት የሆነን ከገሃነም እሳትን አልብሱት ይላል። ልክ እንደ ልብስ ከታች ልክ እንደ በተኛ የጀሃነም እሳት ይሆናል እንዳለ ከላይም ከታች። ምን ይላል? ከዚያ በኋላ ወደይቁ ዐለይሂ ቀብረሁ ይላል። ቀብሩንም አጣቡበት ይላል። ፈየደየቁ ዐለይሂ ቀብሩሁ ሐታ ተኽተሊፈ አድላዑሁ አሉ ነቢ ስ ላ ስለም። ቀብሩም ይጠበብበታል አላህን የካደ ሰው ቀኝና ግራ ጎኑ እስኪተላለፍ ድረስ አሉ። ይሄ ጎኑ ቀኝና ግራው ከመገፋፋቱ የተነሳ አንዱ ሌላውን እስኪያልፈው ድረስ ይጣበባል። በዚህ ሁኔታ እስከ ዘመኑ ፍጻሜ ድረስ ይቆያል እየተቀጣ። ወፍተሑ ለሁ ባበን ኢለ ናር ይላል አላህ። የጀሃነምን በር ክፈቱለትና ቀጣይ ዓለም የሚገባበትን እያየ ደግሞ ይኑር ይባላል። ከዚህ የባሰው ደግሞ ቀጣይ የሚገባበት ነው። ከህዲያኖች ከሞት በኋላ ነገሩ በጣም